እሺ ስሜ ሰላም ተገኘ ይባላለሁ። የመጣሁት ከወይዘሮ ቀለም ወርቅ ሁለተኛ ደረጃ ትምህርት ቤት የምክትል ርዕሰ መምህርት ነኝ። ዛሬ እዚህ ቦታ ላይ የተገኘሁት ሪጆይስ አፍሪካ ከኩሶ ኢንተርናሽናል ጋር ባዘጋጀው ፕሮግራም ላይ ለመሳተፍ ነው። ድርጅታችሁ ከዚህ በፊት መምህራኖቻችንን አሰልጥና 50 ተማሪዎችን በራሳቸው ይዘው በስርዓተ ጾታ ዙሪያ የተለያዩ ፕሮግራሞችን እየሰሩ ይገኛሉ ማለት ነው። ስለዚህ እሱ ፕሮግራም ትምህርት ቤታችን ላይ በጣም ብዙ ለውጦችን አግኝቷልና ዛሬ ደግሞ እዚህ ፕሮግራም ላይ በመሳተፌ በጣም ብዙ የሆኑ ጥቅሞችን አግኝቻለሁ ማለት ነው። ለምሳሌ በትምህርት ቤታችን ጀንደር ቤዝድ ቫዮለንስ ቢኖር እንዴት አድርገን ነው ልንፈታ የምንችለው? እንዴት አድርገን ነው ወንድና ሴት ተማሪዎችን እኩል ትሪት ልናደርግ የምንችለው? በተማሪነት ደረጃ ብቻ ሳይሆን መምህራንንም ሌሎችንም ሰራተኞች እንዴት ነው በእኩልነት ልንመራና ስራችን ልንሰራ የምንችለው ውጤታማ እንዲሆኑ ልናደርግ የምንችለው የሚለው ለማወቅ ችያለሁ ማለት ነው። ስለዚህ አሁን ከዚህ ስልጠና ከወሰድኳቸው ነጥቦች ባሻገር ወደ ተቋሜ ስመለስ በስራችን ያሉትን መምህራንን ሌሎችንም ሰራተኞችና ተማሪዎችን በስርዓተ ጾታ ክበብ ውስጥ እንዲሳተፉ አድርጎ እነዚህ ተማሪዎች ደግሞ ነገ እኩል እንደ ወንዶች ተሳታፊ ሆነው ውጤታማ እንዲሆኑ የበኩሌን አስተዋጽኦ አደርጋለሁ ብዬ አስባለሁ ማለት ነው።